ከትላንቱ ፋይት በኋላ ማን ምን አለ? የንቃተ ህሊና አሰልጣኝ የማይገባ ነገር አድርጓል። ሪንግ ውስጥ የተፈጠረው ነገር እናንተ እንደምታስቡት አይደለም። ቀጣዩ የጆኒ ተፋላሚ ማን እንደሆነ በዛው በሪንግ ውስጥ ታውቋል። እቺ እንኩራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝ። ጆኒ ጂጂትሱ ጋይስ ቴንኪው ለማለት ነው ጆ። ይሄ የገባሁትም ስትራቴጂ ትክክል አልነበረም ነበር። እጅ አውጥቼ እጁን ለመያዝ ያሰብኩ ነው ዳኛ ያስቆመው። እነዚህና ሌሎችን ከፋይቱ በኋላ የተፈጠሩ ሐሳቦችን ጠቅለል አድርገን ይዘናል። ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው እጅግ በጣም አነጋጋሪ የሆኑ ሐሳቦችንና ቪዲዮዎችን ይዘናል። ቻናላችን አዲስ ስለሆነ የእናንተ እርዳታ ይፈልጋልና እባካችሁን ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። ከፋይቱ በኋላ በጣም ብዙ ሰዎች ለንቃተ ህሊና ነበር የፈሩለት። የንቃተ ህሊና ሞራል እንዴት እንደሚሆን ከዚህ በኋላ ንቃተ ህሊና አንገቱን ቀና ያደርጋል ወይስ አያደርግም በሚለው። ምክንያቱም ንቃተ ህሊና ከፋይቱ በፊት በጣም ብዙ ነገሮችን ስላወራና ስላደረገ በጣም ብዙ ሰዎች የንቃተ ህሊና ሞራል እንዴት እንደሆነ ማወቅ በጣም ፈልገው ነበርና በጣም ብዙ ሰዎች ስለዚህም ጉዳይ እየጠየቁ ነበረ። ላይፍ በመግባት አሁን ያለበትን ሁኔታ እንደዚህ ነበር የገለጸው። ሪንግ በሉት በቃ ማለት ይሄ የገባሁትም ስትራቴጂ ትክክል አልነበረም ይመስለኛል። እና it's all about learning by the way አለመሞከር ነው ሊያስቃችሁ የሚገባው። አለመሞከር ነው ሊያስቃ። እኔ አሁን ከዚህ ፋይት ከብዙ ሰው ጋር ተግባብቻለሁ። thank you ብዙ ሰው ጋር ተግባብቻለሁ። ብዙ ነገር አድርጌያለሁ። ኦልሬዲ በቃ አሸንፌያለሁ። ትላንት መድረኩ እንደዛ ደምቆ ሳይ ራሱ በጣም ነው ደስ ያለኝ። ግን ይሄንን እንደ ኤክስኪውዝ ላቀርብላችሁ ሳይሆን ጁጁትሱን በዛ ደረጃ ማስተር ያደረገ ሰው ጋር ፋይት ማድረግ በደንብ ጥናትን ይፈልጋል። ጁጁትሱን በደንብ መስራትን ይፈልጋል። ትላንት መድረክ ላይ እንደተናገርኩ ከ6 ወር በኋላ ፋይት አደርጋለሁ ማለት ነው። ከፈለጋችሁ ኤምኤምኤ ከፈለጋችሁ ሞይታይ አይፋለም። ሞይታይ ጆኒ ከተፋለመኝ እኔ በራሴ 1 ሚሊዮን መድባለሁ። 1 ሚሊዮን መድባለሁ። እሱ አይመድብ። እሱ አይመድብም። የወለደችኝ እናቴ ትሙት እሱ ሞይታይ ከኔ ጋር የሚፋለም ከሆነ እኔ 1 ሚሊዮን መድባለሁ። እሱ አይመድብም። ቴንክ ዩ ቤንጂ ወዳለሁ ወንድሜ። ስለዚህ ጁጁትሱ በጣም ቀድሜም ተናግሬያለሁ። ግራውንድ ላይ ከተወረደ ኮንትሮል ያደርጋሉ ጁጁትሱ። ዳስ ግልጽ የሆነ ነገር ነው። ግን ቀጣይ ከ6 ወር በኋላ ሪማች ይኖረናል። እንደማኮራችሁ ቃል እገባላችኋለሁ። እንደማኮራችሁ never disappoint በኔ መቼም ዲስአፖይንት እንድትሆኑ አልፈልግም። ከዚህም አልፎ ተርፎ ብዙ ኢንተርናሽናል ፋይቶችን አደርጋለሁ። ይሄ ጅማሮ ነው። እና ሁለተኛ እኔ እንትን ለማድረግም እየተጣጣርኩ ነበር። ባይ ዘ ዌይ ማለት ታፕ ያላረኩት እጁ አልገባም ነበር። እጅ አውጥቼ እጁን ለመያዝ ያሰብኩ ነው ዳኛ ያስቆመው። እንደተመለከታችሁት ስቲል ነው ሞራሉ እንዳለ ነው። ሌላ አጨቃጫቂ ሐሳብ መጨረሻ ላይ አንስቷል መሰለኝ። ነገር ግን ሞራሉ እንዳለ ነው። አሁንም ከ6 ወር በኋላ ፋይት እንዳለው ከዚህ በኋላ ተዘጋጅቶ ደግሞ ከሱ ጋር እንደገና ፋይት ማድረግ እንደሚፈልግ ተናግሯል። እንደኔ ሐሳብ እኔ ከዚህ በፊትም ደጋግሜ ተናግሬያለሁ። ንቃተ ህሊና ባይሆን ኖሮ ንቃተ ህሊናና ጆኒ ጁጁትሱ ባይገጥሙ ኖሮ ፋይቱ እንደዚህ አያምርም፣ እጅግ በጣም አነጋጋሪም አይሆንም። ንቃተ ህሊና ያደረጋቸው ነገሮች ወይም ድፍረቱ እጅግ በጣም ሊደነቅለት ይገባል ብዬ አስባለሁ። እሱ ጀምሮታል። ከዚህ በኋላ ያሉ ፋይቶች ናቸው አጓጉ የሚሆኑት። ምክንያቱም ፋይቱን ከመጠን በላይ ያስተዋውቀውታልና ዛሬ ደግሞ ኢቨንት አዘጋጆቹ በጣም ጎበዝ ነበሩ። የመጀመሪያ ነው ምናምን ብለው የሆነ ነገር አላጎደሉም። በጣም አሪፍ ነበረ። እግዚአብሔርን ኢትዮጵያ ውስጥ ለመጀመሪያ ጊዜ እንደዚህ አይነት ፋይት እየታየ በዚህ ልክ ፐርፌክት ሆኖ መታየቱ እጅግ በጣም የሚደነቅ ነበረ። ያልተገኘ ታዋቂ ሰው አልነበረም። ያልተገኘ ቲክቶከር አልነበረም። እንዲሁም ከተገኙ ሰዎች አንዱ ኑቲ ዳሎል ነበረ። ኑቲ ዳሎል ኢቨንቱን እንዲህ በማለት ነበር የገለጸው። የንቃተ ህሊና ፋይት በጣም አጥሯል የምትሉ ሰዎች ንቃተ ህሊና አንድ ፋውል ሰርቶ ነው እንጂ ከዛ በፊት ራሱ ፋይቱ ማለቅ ይችል ነበረ። ምን አይነት ፋውል ነው የሰራው የሚለውን አሳያችኋለሁ። ስለ ንቃተ ህሊና ያደነቅኩትን አንድ ነገር ግን ልንገራችሁ። መጀመሪያ ንቃተ ህሊና ባይኖር፣ ንቃተ ህሊና የሚባል ሰው ሶሻል ሚዲያ ላይ ባይኖር ይሄ ኢቨንት የመሳካት ቻንሱ 0% ነው የሚመስለኝ። ምክንያቱም ንቃተ ህሊና እኔ በቃ ከሱ ጋር ፋይት አደርጋለሁ ብሎ ከቦንጋ ድረስ ባይመጣ ኖሮ እንደዛ በጣም ብዙ በቃ ባይፎክር ኖሮ ምናምን ይሄ ኢቨንት ያን ያክል ፖፑላር አይሆንም። ሌላ ደግሞ ኢቨንቱ ራሱ በዋነኝነት የተሟሟቀው
ንቃተ ህሊናና ጆኒ ስላሉ ነውና ከዚህም በኋላ ኢትዮጵያ ውስጥ ሶሻል ሚዲያ ላይ ያሉ ሰዎች በፋይት እንዴት መገላገል እንደሚችሉ በብሔር በምን እያሉ የሚጣሉ ሰዎች መጨረሻቸው ፋይት መሆን እንዳለበት በደንብ ላሳስብ ነው የመጣሁት እና የንቃተ ህሊና ፋውል እንደምታዩት እንግዲህ ገና ፋይቱ እንደተጀመረ ኢሚዲየትሊ ጆኒ ሄዶ ያዘውና እሱ ኢሚዲየትሊ ምንድነው ያደረገው የሪንጉን ሽቦ ነው ያዘው ማለት ነው እጁን ወደ ውስጥ አሳልፎ እና ይሄ በኤምኤምኤ አይቻልም ዝም ብላችሁ መደገፍና በጀርባችሁ መጋፋት ምናምን ትችላላችሁ ሪንጉን እንጂ እንደዚህ እጃችሁን አሳልፋችሁ ሪንጉን እንደዚህ ከያዛችሁ ላለመውደቅ ምናምን ስለሚረዳችሁ እሱ ነገር ፋውል ነውና ዳኛው በጣም ተበሳጭቶ ነበር ከቅርብ የቀረስኩት ቪዲዮ ነው ይሄንን ቪዲዮ እዩ ቀረብ ብዬ ነበር የቀረስኩትና ዳኛው በጣም ተናዶ ነበርና አስቁሞ ድጋሚ ፋይቱን ስላስጀመረ ነው ንቃተ ህሊና ተጨማሪ ሰዓት ያገኘው እንጂ መጀመሪያውኑ ይሄ ነገር ማለቅ ይችል ነበር ንቃተ ህሊና እንደዚህ በድፍረት ኤምኤምኤን የሚመስል በጣም የሚያስፈራ ፋይት ነው ባይዘው ኤምኤምኤ ልትሞቱ የምትችሉበት ፋይት ነውና እዛ አይነት ሪንግ ውስጥ ለመግባት በድፍረት ኤክስፒሪየንስ ካለው ሰው ጋር በጣም ረጅም ጊዜ ከሰራ ሰው ጋር መግባቱ በራሱ የሚገርም ነው እና ጆኒ ማሸነፉ ደግሞ ምንም አይገርምም ባይዘው ምክንያቱም ኤክስፒሪየንስ ያለው ሰው ነው ማሸነፍ አለበትም ግዴታውም ነው ባይዘውና ኤክስፒሪየንሱን በደንብ ፕሩቭ አድርጓል እና ደግሞ ፕሮፌሽኑንም አስከብሯል በነገራችን ላይ ይሄን ሐሳብ ሲናገር እኔ ፋይት በጣም ልምድ እንደሚጠይቅ በኤርሚያስና በመስፍንም አይቻለው እንዲሁም ደግሞ በጆኒ ጁጁሱም አይቼ ነበር እኔ ከዚህ በፊት በነበረው በቪዲዮቼ በተለይ በቲክቶክ ላይ እንደተናገርኩት ከሆነ ንቃተ ህሊና ራሱን መቋጠር መቻል አለበት ስሜቱን የሚቋጠርበት መንገድ ማበጀት አለበት ምናምን እያልኩ ነበር በቃ በጣም ብዙ ሰዎች ስለሚኖሩ ስሜቱን የሚቋጠርበት መንገድ ቢኖረው ጥሩ ነበር ምናምን እያልኩ ነበር ያ በእርግጥ አሁን ላይ ስገነዘበው ከልምድ አንፃር ነው በጣም ብዙ ጊዜ ፋይት ካለማድረግ እንዲሁም ደግሞ በየመድረኮቹ ፋይት ካለማድረግ የመጣ ነው የሚመስለኝ ጆኒ ጁጁሱ ደግሞ በጣም ብዙ ጊዜ ኢንተርናሽናሊ ኢቭን ፋይት ያደረገ ሰው ነውና ልምድ አለው እና እንዴት የኦፖነንቶችን ማይንድ ማኒፑሌት ማድረግ እንደሚችል ያውቃል እናም ያንን ነው ያደረገው ለዛም ነው ያሸነፈው ብዬ አስባለሁ ጆኒ ጁጁሱ ይችላል ያለምንም ጥርጥር ይችላል ያንን ደግሞ ንቃተ ህሊናም ተናግሯል ብቻ የሱን ሐሳብ እስኪንጨርስ ብዬ ነው ማስበው ጆኒና ይሄ ከሱ የሚጠበቅ ነገር ነው በጣም የሚገርም ነገር ነበረ ያጋጠመንና ኢቨንቱን ያዘጋጃችሁ ሰዎች እውነት በጣም የሚገርም ኢቨንት ነበር ኢትዮጵያ ውስጥ ታሪክ ነው ይሄ ነገር እንደኔ አዲስ አበባ ውስጥ ሆናችሁ አልኮል ምናምን የሌለበት ኢቨንት የምትወዱ ሰዎች ያጣችሁ ሰዎች እንደዚህ አይነት ኢቨንት በነብ ቢዘጋጅ ከዚህ በኋላ በደንብ አማራጭ ይኖረናል ብዬ አስባለሁና የተወሰኑ ችግሮች ነበሩት ኢቨንቱ ግን አሁን ይሄን የመሰለ የሚገርም አይነት ኢቨንት አዘጋጅተው ደግሞ ስለ ችግር ማውራትም ትክክል አይደለም የቀጣዩ ላይ ይሻሻላል ብዬ አስባለሁ የሚገርም ምሽት ነበር እኔ ኢትዮጵያ ውስጥ በኢቨንት ደረጃ እንደዚህ አይነት ምሽት አሳልፌ አላውቅምና እያንዳንዱ ፋይት የሚገርም ነበር እኔ ከጓደኞቼ ጋር እያወራው ነበር ከንቃተ ህሊና በላይ እንደውም እኔ ሌሎቹ ፋይቶች ማየት ፈልጋለሁ እያልኳቸው ነበር በተለይ ከረቢቅና ዱሬሳ የነበራቸው ፋይት በጣም የሚገርም ነበር እንደጠበቅኩት ማለት ነው እናም ደግሞ ኤርሚያስና መስፍንም ያደረጉት ፋይት በጣም የሚገርም ነበር ሶ እንደዚህ አይነት ፋይቶች እንደዚህ ተቀላቅለው ከሶሻል ሚዲያ ሰዎች ጋር አንድ ላይ ተቀላቅለው ሲቀርቡ በጣም የሚገርም ማርኬቲንግ ነው ብዙ ሰው ይታደማል እናም ደግሞ በኋላ ላይ የሚገርም አይነት ሪዛልት ይኖረዋል ማለት ነው ስለዚህ እንደዚህ አይነት ኢቨንቶች በደንብ ቢዘጋጁ በብሔር በፖለቲካ በሃይማኖት ምናምን ቡድን ይዘው አንዱን ወክላለሁ እያለ የሚመጣ ህዝብ በሙሉ በቃ ሶሻል ሚዲያ ላይ ጸብ ሲኖር ሁሌም ሪንግ ውስጥ እንዲገናኙ ቢደረግ እኔ ትልቅ መፍትሄ ነው ይማሱ እንደ ኢትዮጵያ ማለት ዝም ብሎ ህዝብ ከሚያጫርሱ እርስ በርስ ቢደባደቡ እናንተ የምር ስለዚህ ሐሳብ ምንድነው የምትሉት እስኪ ሐሳባችሁን ኮሜንት አድርጉልኝ ሰዎቹ እንደዚህ የሚበጣበጡ ሰዎች ቲክቶክ ላይ ምናምን ህዝብን ከህዝብ የሚያጋጩ ሰዎች ምናምን ሪንግ ቢዘጋጅላቸውና እዛው ሪንግ ላይ ቢጨርሱ ያላቸውን ነገር ችግራቸውን ሪንግ ላይ ቢፈቱት ምን ይመስላችኋል እስኪ ሐሳባችሁን ኮሜንት አድርጉልኝ በዚህ ጉዳይ ሌላው በዚህ ፋይት ላይ እጅግ በጣም አስደንጋጭ የነበረውና ያልተጠበቀው ጉዳይ የንቃተ ህሊና በዚህ ፍጥረት እጁን መስጠቱ ነበረ እንዲሁም ደግሞ የንቃተ ህሊና አስለጣኝ ወደ ሪንጉ የገባበት አገባብ እጅግ በጣም አነጋጋሪ ሆኖ ነበረ ብዙዎችንም አስደንግጦ ነበረ ታዲያ ብዙዎች ለምንድነው እንደዚህ ያደረገው አስለጣኝ አይደለም እንዴ እንዲሁም ደግሞ 3-2 ተጫዋቾችን ሲዳኝም አልነበር ሁኔታዎችን እያወቀ እንደዚህ እንዴት ስሜታዊ ይሆናል ብለው በጣም ብዙ ሰዎች ተነጋግረውበት ነበረ ታዲያ ሁለት ሰዎች በዚህ ጉዳይ ላይ የየራሳቸውን ሐሳብ ሰጥተው ነበረ አንዱ ገብረ ኢየሱስ ሲሆን እዛው ፋይቱ ላይ የሴኩሪቲዎች ኃላፊ ነበረ እንዲሁም ሴኩሪቲ ነበረ ሌላኛው ደግሞ አሹ ነበረ አሹ ደግሞ ፕሮግራሙን እየመራው ነበረ ታዲያ የየራሳቸውን ምልከታ አቅርበው ነበረ የንቃተ ህሊና አሰልጣኝ የማይገባ ነገር አድርጓል ዲሲፕሊንም አይደለም 4 ዳን ያለው ሰው ነው በማርሻል አርትን በምንም 4 ዳን ያለው ነው አሁን ደግሞ በኤምኤምኤ ፋይት ዳኛ ማሰልጣኝ ማስተር ነው የሚሰራ ነው የግድ የኔ ልጅ ያሸንፋል ማለት የለብህም ጆንንም ሊያይ የመጣ ሰፊ ማህበረሰብ አለ የጆን ደጋፊው ነው ቲሸርት ከመግዛት ጀምሮ
እዛ ጋር ደግሞ ቦንጋ የመጡ አንድ 4-5 ልጆች የማይገባ ባህሪ ያድርገዋል። እነሱ ሀገርን አይወክሉም። ግን ከጋርዶች አንደኛው ጋርድ እግዚአብሔር ይስጥ፣ አንዱ ጋርድ ግን እገባለሁ ብሎ ተገልግሎ ነበር። እረፍ ነው ያልኩት። ጎተት ታርጌ በጀሮው ይቅርብህ ነው ያልኩት። እናንተ ሁለት ናችሁ። ከዚህ ጋር 10 ስፔሻል ፎርስ ጋርድ ያዘጋጀው እኔ ነኝ። ሪንግ ውስጥ ከገባ አንድ ጋርድ ነው ልትማታ የምችል ብቃት ካለ 9 ጋርድ ምን እንደሚመታታቀም እረፍ ስለው ጓደኛው ጎትቶ ይሄ ጨዋታ ነው ተሸንፈናል ብሎታል። ካልገባው ብሎ እንደ ሕፃን ልጅ አራስ ላይ ይንጠላጠል ነበር። እንደ ቢምቢ አጎበር ላይ ቢምቢ እንዳለች ይሽከረከር ነበር። የትም እንደማያደርሰው ጎተት ታርጌ በጀሮው ነግሬዋለሁ። ሪንግ ውስጥ ከገባ በኋላ እነማን እንደሚመጡ ባታቅም ብያለሁ። ለምን ካላችሁኝ ጆንን ለማጀብና ለመጠበቅ ያልተነሱ ሱፍ የለበሱ ጂንስ የለበሱ ቦክሰኞችም ኪክ ቦክሰሮች። ይሄ የገብረ ኢየሱስ ሐሳብ ነው። አሼ ደግሞ ስለዚህ ጉዳይ የራሱን ሐሳብ እንዲህ በማለት ተናግሮ ነበር። ገና ድካም አለቀቀኝም። ገና ስለ ውድድሩ ስለ እያንዳንዱ ነገር በደንብ በሰፊው እናወራለን። ኤቭሪቲንግ ማለት ነው። ግን ዛሬ የመጣሁት ለሁለት ነገር ነው። በተለይ እነዚህን ሁለት ልጆች በጣም ማድነቅ እፈልጋለሁ። ይኸውላችሁ እዚህ ጋር ማስተር ቢኒን ትመለከቱታላችሁ። ቢኒ እንግዲህ አክቹአሊ ከድሮ ጀምሮ ነው የማውቀው፣ ቴኳንዶ ሲያሰራ ጀምሮ በጣም ጀግና፣ በጣም ዌል ዲሲፕሊንድ የሆነ ሰው ነው። መድረክ ውስጥ ወይም ሪንግ ውስጥ የተፈጠረው ነገር እናንተ እንደምታስቡት አይደለም። ሚስ አንደርስታንዲንግ ነው የተፈጠረው። እሱ ልጁ ጋር ነው ሮጦ ለመግባት ያሰበው፣ ግን እዛ ጋር የሆነ የተፈጠሩ ነገሮች ደስ የማይሉ ነበሩ። ስለዚህ በሱ እንትን አትበሉ። ቢኒ ማለት ከኛ እኩል የለፋ ከኛ እኩል ብዙ ፋይቶችን ይሄ ውድድር እንዳይደረጉ የሚጥሩ ሰዎችን ተጋፍቶ ውድድሩን እዚህ ያመጣ ትልቅ አሰልጣኝ ነው። ያ ብቻ አይደለም፣ እንደተመለከታችሁት የሙዋይታይ ሶስቱንም ውድድሮች በመሃል ዳኛነት ሲመራልን የነበረ ጀግና ዳኛ ነው። በጣም ውሳኔዎቹን እያንዳንዱ ነገር አይታችኋል ብዬ አስባለሁ። በተለይ የነረቢቅ ፋይት ላይ አይታችሁታል። ሂውጅ የሆኑት ይሄ ሄቪዌይቱ ላይ እንዴት ሲገላግል እንደነበረ አይታችሁታል። በጣም ኢነርጂ የሚፈልግ ነው። የነ ሀብቴም ፋይት ላይ ተመልክታችኋል። ስለዚህ ቢኒ ገና ብዙ በመሆናል ለቀጣይ ፋይቶችም በጣም ብዙ ስራዎችን ይጠበቅብሃል ብዬ አስባለሁ። በጣም ቴንኪዩ በጣም ያ ብቻ አይደለም፣ ንቃትንም እዚህ መድረክ ላይ እንዲቆም ስላረከውና ብርታት ስለሆንከው ከልብ አድርገን እናመሰግናለን። ወደ ንቃተ ህሊና ለማበረታታት እየሄደ ነው እንጂ ወደ ጆኒ ጁጁሱን ለመምታት ወይም ከጆኒ ጁጁሱ ጋር ለማጣላት እየሄደ አይደለም በማለት የራሱን ሐሳብ ተናግሯል። እንዲሁም ደግሞ ማስተር ቢኒ በጣም ስነ ስርዓት ያለው እጅግ በጣም ስነ ስርዓት ያለው ሰው እንጂ እንደዚህ አይነት ነገሮችን የሚያደርግ ሰው አይደለም ብሎ የራሱን ሐሳብ አስቀምጧል። እናንተ የትኛው ወገን ናችሁ? የገብረ ኢየሱስ ሐሳብ ያሳምናችኋል ወይ የአሹ ሐሳብ ያሳምናችኋል? ሐሳባችሁን ኮሜንት አድርጉልኝ። ሌላው በጣም ብዙ ሰዎች በዚህ ፋይት ላይ አስይዘው ነበረ። በጣም በርካታ ገንዘቦችን በዚህ ፋይት ላይ ንቃተ ህሊና ወይም ጁጁሱ እያሉ እያሳዙ ነበረ። ግን በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የነበረው የጆን ዳንኤል እና የስዊት ቦክስ ላይ የነበረው ይቅርታውን ስሙ ደርሻለሁ፣ ብቻ ግን የሁለቱ ያስያዙት የገንዘብ መጠን በማህበራዊ ሚዲያው እጅግ በጣም አነጋጋሪ ነበረ። ታዲያ ከፋይቱ በኋላ ጆን ዳንኤል እንዴት ነበረ፣ 1 ሚሊዮኑንም ደግሞ ያሸነፈው ሰው እንዴት ነበረ የሚለውን በጣም ብዙ ሰዎች የነሱን ምላሽ እየጠበቁ ነበረ። እነሱም ከፋይቱ በኋላ እንደዚህ አይነት ምላሽ ሰጥተዋል። እኔ ከመምጣቴ በፊት ብዬ ቪዲዮ አልጀምርም፣ ግን ምን ነበር ያልኳችሁ? ጆኒን ብዬ በምትፈልጉት እንሂድ ያልኩት ያለ ምክንያት አይደለም። ተውት ሌላውን። አንድ ይሄ እንደውም በ10 ሚሊዮን ሄዳለ ብሎት ነበር ንቃተ ህሊና ታስታውሳችሁ። ዛሬ ከአንድ ራውንድ አላለፈ። ላለመዋሸት ሁለቱም ቆንጆ ተጫዋቾች ናቸው። ይሄው ሰዓቱ ሌሊት ነው። በጣም ደስ የሚል ጌም፣ ደስ የሚል በቃ ባለቀ ሰዓት አንጀቴ ቅቤ ጠጥቶ ነው የወጣው። ቴንኪው ለማለት ነው ጆ። ጠቅልላለች ጀለስ። በዚህ ፋይት ጆን ዳንኤል በነገራችን ላይ በጣም ብዙ ገንዘቦችን ተበልቷልና እንዴት ሪያክት እያደረገ እንደሆነ ዝም ብሎ ቀርጾ በፖስተው ቪዲዮዎች ነው ያየሁት። እስኪ ቪዲዮውን ላሳያችሁ። ሌላው በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የነበረው ጉዳይ ምንድነው? በጣም ብዙ ሰዎች ከጆኒ ጁጁሱ ጋር ሰይዶ ማርሻል አርት ፋይት ያድርግ ብለው ሐሳብ እያቀረቡ ነው። የንቃተ ህሊናን ኦልሬዲ ተመልክተናል። ሰይዶ ማርሻል አርትስ ምንድነው ስለዚህ ሐሳብ በማለት በጣም ብዙ ሰዎች ይጠይቃሉ። ታዲያ እሱም ከጆኒ ጁጁሱና ከንቃተ ህሊና ከፋይቱ በፊት ማን እንደሚያሸንፍና ማን የተሻለ እንደሚሆን
በአንድ ቪዲዮ እንዲህ ብሎ ተናግሮ ነበር። አንተ ብትው ምን ታረጋለህ? በእንቁላል ቢመታ እነዚህ እኮ የመንገድ የታክሲ ተራ ጸብ ራሱ እኮ ማለት ያምራል። ከነዚህ ምንም የሚያውቁት ነገር የለም ከጆኒና ከንቃት። ኧረ ያኛው ያሸንፈው የትኛው ታወቀ እኮ ነው። ጆኒ ያሸንፈው 100% እርግጠኛ ሆኖ ያወራል። ለምን ማህይብ ስለሆነ ስለማያውቅ ማለት። የምታውቀው ነገር ላይ ግን ትጠነቀቃለህ። እኛ ሰርቲፋይ ነን፣ ኢንጂነር ነን፣ ኬሚካል ኢንጂነር ነን። አላመነሽም? እሱን በደንብ አስረግጠሽ ነገር ማን ነው ጆኒ? እሱ አላመነ ይሄ ማህይብ ነኝ ያደርግልኛል። ብዙ ወንዶች ፋይት የሚችሉ ይመስላችኋል? አይችልም። ፋይት ካልተማረ ካልሰራ ካልተደባደብ ኬተማ ታመጣ። ከሁለቱ ግጠም ብትባል አንተ ማንን ትገጥም ነበር? አንተ ሞትኩ እንዴ? እኔ ሽንታም ነኝ እንዴ? ነገርኩሽ እኮ አንበሳ እንዴት ሄዶ ከውሻ ጋር እኔን ለምነውኝ አልነበር እንዴ? እነዚህ ሰው ለምን እንዳልካ አንተ አይመጥነኝ አይመጥኑኝ። አማ ፕሮፌሽን ወላሂ ከጥፍሬ ቆሻሻ አልቆጥራቸውም። እነዚህ ሰው ቼክ አላረጋቸው። አንተ የት ተወዳድረሃል ግን? እኔ ስፔን ተወዳድሬያለሁ በቴኳንዶ በኢንተርናሽናል ቴኳንዶ። መቼ? እኛ ቴኳንዶ ላይ እኮ 10 ዓመቱ ተወዳድረናል። ተቀደናል፣ ቀደናል፣ ወርቀናል፣ ሰብረናል፣ ተሰብረናል። የኢትዮጵያ ህዝብ አሁን ሴዶ ፋይት ያደርጋል ቢባል ሙሉ ኢትዮጵያ ህዝብ 100,000 ሰው እንደሚገባ 100% ሹር። የሶማሌውን ንገረኝ። የሶማሌው ሳክስ ነው ሸወደም ምናምን አነ ያለ በላ እኔ አሸንፌ ነው። እኔ ተሸንፌ አላውቅም። አልሐምዱሊላህ ረብ ሳሸንፈም እንደው አስደምሜ ነው በኖካውት ኢቭን በቃ በማይታመኑ ኪኮች ነው ጥዬ ማሸነፈው። ምንድነው ሚስጥሩ የምታሸንፍበት? በዛው ሊጥስ ነው ለንደን ጆካ ነው ለንደን የሚለው ሴዶ በዛው ሊጥስ ነው እያለ እኔ በቃ $5 ሚሊዮን ነው የጠየቁት። ዶላር? አረ 5 ሚሊዮን ዶላር? አናዳ 5 ሚሊዮን ዶላር። እኔ አሁን አንድ ሰው ሳነካው ራሱ መቶኝ ይጎዳል። ልክ እንደ ድንጋይ እንደ ግንብ በቃ እንደዛ። ያ ደግሞ የመጣው በትሬኒንግ መቶኝ ይወድቃል። ፊቴ እጁ መቶ እጁ ይሰበራል። አላህ ያሳየው። በቦክስ መቶ ይሰበራል። ቆሎ እንደመጨበጥ ቦክስ የሚጨብጥ ሁላ ይመጣና አንተ ላይ አስተያየት ሊሰጥ ይፈልጋል። አይደለም ገንዘብ የሚገኝበት ነገር ላይ ይቅርና ዝም ብሎ በተራም ነገርኛ ደፋር እየሆነ ለምሳሌ እንደተመለከታችሁት ነው ይመስለኛል። ይሄ ቪዲዮ ከንቃተ ህሊናና ከጆኒ ጁጁሱ በፊት የተቀረጸ ቪዲዮ ነው። ነገር ግን ሰይዶ ማርሻል አርት የጆኒ ጁጁሱና የንቃተ ህሊናን ፋይት እንዲህ በማለት ነበረ የገለጸው። በተለይ ደግሞ ጆኒ ጁጁሱ ሊያሸንፍ እንደሚችል ፕሬዲክት አድርጎ ነበረ። ታዲያ ይህንኑ ሰው ጆኒ ጁጁሱ ከሱ ጋር ፋይት እንዲያደርግ በቲክቶክ ብቻ አርበኛ መሆን አስፈላጊ አይደለም፣ ሪንግ ውስጥ ናና ሪንግ ውስጥ ገጠመኝ፣ ከዛ በኋላ የሚፈጠረው ነገር አብረን እናያለን በማለት በጣም ብዙ ሰዎች የሚጠብቁትን ጥያቄ አቅርቦለታል። ታዲያ ለዚህም ሰይዶ ማርሻል አርት እንዲህ በማለት ነበረ ምላሽ ሰጠው። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ህዝብ ብዬ ለህዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬው ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየህ በቃ እኔ በነገራችን ላይ በጣም እኔም ማየት የምፈልገው ፋይት ነው። ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ይመቸው ግን ንቃተ ህሊና ፋይት አለኝ። ከዛ በኋላ በጣም እንድንጓጓው አድርጎታል። እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያጥው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተን ተዘጋጅ አንቺ። በነገራችን ላይ በጣም እኔ የምጠብቀው በጣም ብዙ ሰዎች የሚጠብቁት ፋይት ነው። እስኪ ማን የሚያሸንፍ ይመስላችኋል? ከጆኒ ጁጁሱና ከሰይዶ ማርሻል አርት ማን የተሻለ ፋይት የሚያደርግ ይመስላችኋል? እስኪ ሀሳባችሁን ኮሜንት አድርጉልኝ። ነገር ግን እርግጠኛ ነን አብዛኛው ሰዎች ከንቃተ ህሊናና ከጆኒ ጁጁሱ በላይ ይሄኛውን ፋይት በጉጉት እንጠብቋለን ብዬ አስባለሁ። ታዲያ ጆኒ ጁጁሱ እዛው ሪንግ ውስጥ ለሰይዶ ማርሻል አርትና ለሌሎች የማርሻል አርት ማስተሮች እንዲሁም ደግሞ የቴኳንዶ ማስተሮች ብቻ ኢትዮጵያ ውስጥ ላሉ ማስተሮች የፋይት ኦፈር እንዳቀረበው ሁሉ ለጆኒ ጁጁሱ ለራሱ ደግሞ ሌላ የፋይት ኦፈር ቀርቦለታል። ይሄ ፋይት ኦፈር ከዚህ በፊት ከንቃተ ህሊና በፊት እኔ ነኝ ፋይት ለማድረግ የጠየቁት። ነገር ግን ጌች እና ጆኒ ጁጁሱ ምን ማድረግ እንደምችል ስለሚያውቁ አውቀው ነው ያልጠሩኝ እንጂ በፊት ነው እኔ ከንቃተ ህሊና በፊት ነው ኦፈሩን የተቀበልኩት ምናምን ብሎ አሁን ላይ ግን ፋይት ማድረግ ፈልጋለሁ ይዘጋጅልኝ በማለት ተናግሯል። ታዲያ ይህ ሰው እጅግ በጣም አስፈሪ፣ በጣም ብዙ ልምድ ያለው ከንቃተ ህሊና እንዲሁም ከሰይዶ ማርሻል አርትም እጅግ በጣም አስፈሪ እንደሆነ ይህ ጋዜጠኛ እንዲህ በማለት ተናግሯል።
ቀጣዩ የጆኒ ተፋላሚ ማን እንደሆነ በዛው በሪንግ ውስጥ ታውቋል። ትናንት የነበረው ድባብ አልፎ ዛሬ አዲስ ጉጉትና አዲስ ፈተና መድረኩ ላይ ብቅ ብሏል። ለጆኒ እንደ ትናንቱ የንቃተ ህሊና ፍልሚያ ነገሮች ሁሉ አልጋ በአልጋ የሚሆኑለት አይመስልም። ምክንያቱም አሁን መድረኩ ላይ የቆመው ተገዳዳሪ ተራ ሰው አይደለም፣ ማስተር አገረ ሰላም እንጂ። በአዲስ አበባ ሽሮ ሜዳ ተወልዶ ያደገው በጽናት የታነጸው ማስተር አገረ ሰላም። በነገራችን ላይ ሽሮ ሜዳ ሲል ማን ትዝ እንዳለኝ ታውቃላችሁ? ቢኒ ለምንድን ነው እዚህ ፋይት ውስጥ የማይካተተው? እግዚአብሔርን ቢኒ ከውጭ ሀገር ብቻውን ዝም ብሎ እዛ ከሚፋለም ወደ ኢትዮጵያ ውስጥ መጥቶ ይሄንን ቢኒን አስታውሳችሁት አይደል? በነገራችን ላይ ውጭ ሀገር በጣም ይሄ በኤምኤምኤ ፋይት ላይ ውጭ ሀገር ላይ ይፋለማል። ኢትዮጵያዊ ነው ግን በራሱ ነው ኢትዮጵያን ወክሎ ሳይሆን በራሱ ነው የሚፋለመው እና ሪያሊቲ ሾው ምናምን ነገር ያዘጋጃል። ታዲያ ይሄ ሰው ለምንድን ነው ወደ ኢትዮጵያ መጥቶ ፋይት የማያደርገው? እስኪ እናንተስ አእምሯችሁ ላይ አልመጣም? ቢኒን ካስታወሳችሁት እሱ ቢመጣና ፋይት ቢያደርግስ? የሽሮ ሜዳ ልጅ ነው እሱ መሰለኝ። ምን ታስባላችሁ? የስፖርት ታሪኩ ልክ እንደ ተጓዛቸው ኪሎ ሜትሮች ርቀት ረዥም ናቸው። በቴኳንዶ 5ኛ ዳን የደረሰ የጥበብ ባለቤት፣ በብሔራዊ ቡድን 8 ዓመት ቆይቶ በዓለም አቀፍ መድረኮች የኢትዮጵያን ሰንደቅ ዓላማ በማንገብ የወርቅ የብርና የነሐስ ሜዳሊያዎችን የሰበሰበ ጀግና ከኖርዌይ እስከ ዴንማርክ፣ ከስዊድን እስከ ግሪክ፣ ከሞሮኮ እስከ ታይላንድ እንዲሁም በህንድ፣ በግብፅ፣ በማፑቶና ሌሎች በአጠቃላይ በ11 ሀገራት ፈተናንና ስልጠናን ያጣጣመ ማስተር ነው። ዛሬ በሽሮ ሜዳው አገረ ፊትነስ ዞን ጂምናዚየም ወጣቶችን እያመረተ የሚገኘው ይህ ማስተር በትናንቱ የሪንግ ላይ ንግግሩ መላውን ስፖርተኛ አስደምሟል። ቀጣይ ግን እዚህ መድረክ ላይ እኔ ቆሜ አሳያችኋለሁ ማንነቴ። ማስተር ማን እንደሆነ አሳያችኋለሁ። ማስተር አገረ ሰላም በልበ ሙሉነት እንዲህ ይላል። የጌታቸውን የፍልሚያ ግብዣ አስቀድሜ ብቀበልም ጆኒም ይሁን ጌታቸው ግን ውጤቱ ምን ሊሆን እንደሚችል ስለገመቱ እኔን ሊቀበሉኝ አልደፈሩም። ይህ ንግግር የጆኒን ደጋፊዎችም ሆነ የስፖርቱን ተመልካች በእጅጉ አነቃቅቷል። ማስተር አገረ ሰላም በዚህ ብቃትና ልምዱ በዚያ ዓለም አቀፍ ተሞክሮው ጆኒን ሪንግ ውስጥ ቢገጥመው ምን ሊፈጠር ይችላል? ጆኒ ከዚህ ማስተር የሚሰነዘርበትን የቴክኒክና የጉልበት ማዕበል መቋቋምስ ይችላል? አሁን የምንጠብቀው ተራ ጨዋታን አይደለም። የልምድና የጥንካሬ የቴክኒክና የጽናት ፍልሚያ ነው። ማስተር አገረ ሰላም በሙሉ ዝግጁነት ወደ መድረኩ መጥቷል። ይሄ ነገር በጣም ከባድ የቤት እንትን እያለ ነው። ሰውና ከባድ እየሆነ ለመስራት ዝግጁ ይሆን? በቅርብ ጊዜ ውስጥ በኢትዮጵያ ምድር እውነተኛውን የኤምኤምኤ ትርኢት ዳግም እንመለከታለን። ጆኒና ማስተር አገረ ሰላም ፊት ለፊት ሲገናኙ የሚፈጠረውን ንዝረት ለማየት ሁላችንም በጉጉት ላይ ነን። እናንተስ ምን ትላላችሁ? በማስተር አገረ ሰላም የልምድ ጋሻና በጆኒ ወጣትነትና ቅልጥፍና መካከል የሚደረገው ፍልሚያ የማን ድል ሆኖ ይጠናቀቃል? ሐሳባችሁን አስቀምጡልኝ። እስኪ ሐሳባችሁን ኮሜንት አድርጉ። ማን የተሻለ ፋይት የሚያደርግ ይመስላችኋል? ማን የተሻለ ከዚህ በኋላ እድል የሚኖረው ይመስላችኋል? ከሰይዶ ማርሻል አርት እና ከጆኒ ጁጁትሱ እንዲሁም ደግሞ ከዚህ ሰው ማን የተሻለ የሚያሸንፍ ይመስላችኋል? ከፋይት ውስጥ ምን ትጠብቃላችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። እንግዲህ የጽናት ቲዩብ ቤተሰቦች ሰሞኑ ማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የነበረው የፋይቱን ጉዳይ ጠቅለል አድርጌ ያቀረብኩላችሁ ቪዲዮና ሐሳብ ይሄን ይመስላል። እንዳልኳችሁ ቻናላችን አዲስ ስለሆነ ሰብስክራይብ ማድረጋችሁን ቼክ አድርጉልኝ፣ ላይክም ማድረጋችሁን ቼክ አድርጉልኝ። አብራችሁን ስለቆያችሁ አመሰግናለሁ። ቸር ቆዩልኝ።